ዘና ብለን 5-2 ነው የምናሸንፈው ዩኬሬሽ ሃትሪክ ይሰራል ምናምን ያለበት ጨዋታ ማለት ነው። ነፍሴ ልትወጣ ደረሰች። በቃ አንደኛ ፕሪሚየር ሊጉ ይሄ ነው። ሁለተኛ ፕሪሚየር ሊጉ ላይ ያለ ቡድን እንዳለ አርሰናል ላይ ይቋጥራል። በቃ እኔ የምለው ይሄንን ብቻ ነው። ይሄ ነው ወይ ዋንጫ ቲም እንጃባ። እሰይ ቋጣሪ ተኛ። ለቋጣሪ ሌላ ቪዲዮ ሰራለሁ። ሲጀመር ለቋጣሪ ሌላ ቪዲዮ ሰራለሁ። ግን እንኳን ደስ አላችሁ አርሰናል ደጋፊዎች። ስለ ፐርፎርማንሱ ምናምን እንጃ ምን እንደሚባል አላቅም። ግን እንኳን ደስ አላችሁ። ግባ እናውጣው። አብዛኞቻችሁ አሁን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ተቃጥያለሁ። 1-2 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎሉ ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-2 ለማሸነፍ። አረ ሰውዬ፣ አረ ተማራ አንተ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-2 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጂጋቢጄ ትችላለህ አንተ ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያልኩታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት። ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። ውሃ ቸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከእኛም ከተወሳስዶ 3 ነጥብ ይሰጡ። አርሰናል ጨዋታው እንዳይደብረን ጨው ጨመረበት። ግን አሸንፈናል። አርሰናል አሁንም አንደኛ አርሰናል ማንንም አንሰራ፣ እንቀጥላለን። አርሰናል እንኳን ደስ አላችሁ። ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽ ቋንቋ መጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃ ሁላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ። ትቃጣያታለሽ። ሳምንትሽ ነው የሚበላሸው በዚህ ውጤት። እሰይ ተቃጥለሽ ደሪ ቋጣሪ ሁሉ። ወላሂ ለአዚም ይሄ ቡድን እኔ አቃጥሎ ሊደፋኝ ነው ሀቢቢ። አረ በአላህ ጄሱስ እኔ እንደው እኔ እንጃ አላቅም። እኔ ከምን እንድታደከኝ ማለት ነው። ያ ረብል ዓለሚን እኔ አንተ ምን አይነት እኔ በቃ ጭራሽ እንደው በዝብ አኡዝ ቢላሂ ሚነሽ ሸይጣን ረጂም። እንዴ ዛሬ ማለት ነው ወላሂ እኔ ይሄ ቲም ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫጫጭ ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁን ያላቅም። ምንድነው ግሬ ገባችሁ? ምንድነው ያየነው አርሰናል? አንተ ግን ማለት ነው ምንም ነገር ይገባል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ።
የራሳችሁ ጉዳይ ደራደሩ። ምን አይነት እብደት የተሞላበት ጨዋታን የተመለከት ነው ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊጉ ራስጌ ላይ የሚገኘው አርሰናል የሊጉ ግርጌ ላይ የሚገኘውን ወልቭስ በኤምሬትስ ስታዲየም አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። በጣም እብደት የሆነ ጨዋታ ነበር ማለት ይቻላል። ጨዋታው መጠናቀቂያ ላይ የተመለከትነው ሞመንት ማለት ነው። በዚህ ጨዋታ ላይ ሁለቱንም የአርሰናል ጎሎች ወልቭሶች በራሳቸው ላይ ነበረ ያስቆጠሩት። ነገር ግን የሁለቱም ጎሎች መነሻ የነበረው ተጫዋች ቡካዮ ሳካ ነበር። ሁለቱም ጎሎች ላይ የነበረው አስተዋጽኦ ከፍ ያለ ነበር፣ ምክንያቱም ክሮሶቹ ከሱ የተነሱ ነበሩ። ጆን ስቶን እንግዲህ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግረው በነበረበት ወቅት ላይ 70ኛው ደቂቃ ላይ የአርሰናሎችን ከፋች የሆነች ጎል በራሱ መረብ ላይ ማስቆጠር ችሎ ነበረ። ካዲያ አርሰናሎች 1-0 እየመሩ የመጨረሻ ደቂቃዎች ላይ አጣብቂኝ ውስጥ ገብተው 90ኛው ደቂቃ ላይ አልኮዳሬ ለወልቭሶች ጎል በማስቆጠር ወልቭሶች ጨዋታው ላይ አቻ ማድረግ ቻሉ። ታዲያ ጨዋታውም ሊጠናቀቅ የደቂቃዎች እድሜ በሚቀረው ሰዓት ላይ ሞስኬራ በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች ጨዋታውን 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 36 ነጥብ ከፍ በማድረግ ማጠናከር ችለዋል። ጨዋታው ላይ ከወልቭሶች ጠንካራ የመከላከል ስትራቴጂ ባሻገር የአርሰናሎች የክሬቲቪቲ በጣም ደካማ የሆነ እንቅስቃሴ ታዝበናል ብዬ መናገር እችላለሁ። ሁለቱም ጎሎች የተቆጠሩት በራስ መረብ ላይ ቢሆንም ከዛ ባለፈም እንግዲህ በጥራታቸውን የጠበቁ የግብ ዕድሎችን በመፍጠሩ ረገድ መድፈኞቹ አርሰናሎች በጣም ድክመት ሲታይባቸው ነበረ። ወልቭሶችን በመጨረሻ ደቂቆች ላይ አጣብቂኝ ውስጥ ከተዋቸው ነበር። ነገር ግን ያንን በማለፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በናና ቤት ላይ ጓደኞቻችሁን ስትጋብዙ ገንዘብ ማግኘት ትችላላችሁ። ናና ቤት ይለያል። አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን። ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረወያ አጥፍተሽ ትተኛለሽ። ጂሱስ ማይ ገብረ ኢየሱስ ይመቸን። ጀግና ነን። ኖርድ በቃ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ትተኛለህ። ታጥበ ማለት ነው ቪዲዮ ልትሰራ ከወልቭሳቸው ጣርስ ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። የታባታችሁ ገና ስንበላው ታያላችሁ። እንቅልፋችሁን አታችሁ። ይመቸን። ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም መሰልከኝ። ወልቭስ ቶተናም መሰልከኝ። ቶተናም ማለት ነው። ሁለቱንም ራሳችሁ ላይ አግብቶ እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ ወሽመጤ ቁርጥ ማለት ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ። ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የናንተ ነው። ሼር ኮፕሊንክ ይደረግ። ይሄማ ከባህላችን ያፈነገጠ ነው። በቅጥ ቋጥረብኝ ከዛ ፍሬን ከፍከታ ይትከዝ
እኮ ሰከንዳፉን እኮ አስቶን ቪላ ጮት እሱ ይጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ቲም ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ ወያላ መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናል ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት። ወልቭስ የሚባል ቡድን ራሱ ኧረ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ ጸጥ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናውራ እንቀላለድ ምናምን እጭ ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁም፣ በአንድ ጎል ደስ ብሎኛልም። ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማ ኮንግራ። ለዚህ ልጅ ያለኝ ክብር ከእለት ወደ እለት እየጨመረ ነው። በእውነት በጣም ኮንሲስተንት ነው። በቃ ይሄ ቁጥር ብቻ የማይደግፈው ሰው ይሄ ነው። እንግዲህ አሁን እነዚህ ሁለቱም ጎሎች እሱ ናቸውና በቃ አይቆጠሩም ለሱ። ግን በቃ እሱ ነው በቃ 100% አስተዋጽኦ ያለው። በጣም ጨዋታን ይዞ መውጣት የሚችል ትልቅ ተጫዋች ነውና ዋንጫ ብቻ ነው ሌጀንድ ለመሆን የሚቀረው። እድለኛ ናችሁ። ግን ፕሪሚየር ሊጉ ያስቃል። ጭራሽ የማይገመት ፕሪሚየር ሊግ ሆኗል። ይመቻችሁ። ፎር ሌክቸር ማድረግ አይረሳ። የሰንደርላንድ ጨዋታ፣ የአስቶን ቪላ ጨዋታ እና የዛሬው ጨዋታ ማንም የአርሰናል ደጋፊ እንዳትደሰት። ይሄ ማለት የአርቴታ ጥፋቱ እንዴት ነው ኳሱን የሚሰጠው? እንዲህ ምን ሆኖ ነው ያሟል? እንዲህ ወልቭስ እኮ ነው። ወልቭስን ኳስ ይሰጧል። ማሸነፍ እንችላለን እኮ። ፕሬሳ እንዲያደርጉ ያደርጋቸውም እንዲህ ኳሱን ሰጥቶ ይከላከላል። አርቴታ ይህ አርሰናል፣ ይሄ ነው አርሰናል፣ ይሄ ነው ቦስ። ይገባላል ከተታውጣል ታቀተኛል ችግር አንተ ሁላችሁም እዚያ ነው። ገባ እናውጣው አንተ ወያላ this is Arsenal። ኧረ ፈተና ያልጠበቅነው ፈተና ነበር ዛሬ የገጠመን። አስጨነቁን እኮ ጎበዝ። ዛሬ እድለኞች ነን። እድል ከኛ ጋር ባትሆን ኖሮ ጉዳችን ነበር። ኳሱን ይዘኗል፣ ግን ማግባት ከብዶን ነበር። ለማንኛውም አሸንፈናል። ዋናው ማሸነፋችን ነው። ኮንግራ ዘገነርስ። ነገ ደግሞ ለፓላስ እንቋጠራለን። ላይክ፣ ሼር፣ ኮፕሊንክ ይደረግ። ጎሉን እሱ ባያስቆጥረውም እንግዲህ በጋብሪኤል ጄሱስ ጎሉ ተመዝግቧል። እኔ ለሱ በጣም ነው ደስ ያለኝ። 11 ወር ተኝቶ መጥቶ ፋሚሊ የሚገርም ፐርፎርማንስ እያሳየ ነው። እስቲ የጋቢ ወዳጆች አላችሁ ወይ? አረ 9 ቁጥራችሁን ኮሜንት ላይ አሳዩኝ። አሳዩኝ። አረ ምን ጉድ ነው ቤቲ፣ ዛሬ ምን ሆነሽ ነው? ለስንቱ እንዳልሰጠሽ ለነሻሸ እንኳን ሰጠሽ፣ ለእኛ እምቢ።
የምር የዛሬ ጨዋታ ያ የሚያስጨፍራለም ግን ታይሚንጉ በጣም የምር ሁለተኛው ጎል ሲገባ የነሱ አቻ ስንሆን ሳምንቴ እንደተበላሸ ነበር ትዝ ያለኝ። በቃ ግን በቃ ታይሚንጉ በጣም ደስ ይላል የምር በቃ እሱ ብቻ ነው ዛሬ የሚያስጨፍረኝ። ግን ቤቲ ከዚህ በኋላ ግን በቃ ተቀይሜሻለሁ የምር በጣም ምንም ደስ አይልም። አንድ አቻ ሲሆኑ በስማም በቃ እንዴት እንደደነገጥኩኝ። ግን በቃ ሳካዬ ቴንኪዩ በጣም ነው የምናመሰግነው ሁሉንም በቃ የአርሰናል ደጋፊዎች በሙሉ። ያው እንግዲህ የቋጠራችሁም ካለኛ 3 ነጥባችንን ይዘን ወተናል። ይሄ ነበር የሚያስፈልገው። ሰላም ደሩ። አሁን በሰላም መተኛት ነው። ነገ እንገናኛለን። ወይኔ ተረፍን ዛሬ ተረፍን። ጀሱስ ምንድነው? ከወልቭስ ብለው ከማን ያጫወቱን? አረ ወልቭስ ወይኔ እኔ 2 ሃትሪክ ምናምን በትንሹ 5-6 የጠበቁት ልጅ እንዲህ እስከ 60 ኦን ታርጌት እኮ አልመታ ነው። ምንድነው ዛሬ ምንድነው የሆኑት? ምንድነው የተፈጠረው? ተረፍን ዛሬ ከወልቭስ ብለው ከማን እንዳጫወቱን እንጂ 16ኛ ሳምንት እስከ ዛሬ እንዲህ ተጫውቶ አያውቁም። ከኛ ጋር ሲሆን እንዲህ የሚጫወቱት። አረ ጀሱስ ወይኔ ዛሬ ወይኔ ግን ቋጣሪ ቋጥራ ገብተህ ተኛ። ይሄ ውጤቱ እንደሚያስጨፍር ምናምን እኮ አይደለም፣ ግን ተርፈናል። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል በሰፊ የግብ ልዩነት ያሸንፋል ተብሎ የተጠበቀውን ጨዋታ 2-1 ያው ኦንጎል ነው ማሸነፍ የቻለው። በእርግጥ በጣም በጨዋታው ላይ ቀጥቅጧል። 15 በላይ ሙከራ አድርጓል፣ ግን ንጹህ ጎል ማግኘት አልቻለም ነበር። ሳካ እኔ አሁንም ሳካ ቁሞ እንደ አሲስት ምንም ቢሆን የሱ አሁን አርሰናል ኦንጎል ይሁን እንጂ እነሱ በፈጠሩት ጫና ነው ጎሎች የተቆጠሩት። ግን በዚህ ልክ አርሰናል ባለው ስኳድ እንኳን ጉዳቶች ሆናል ብታ ባለው ስኳድ ወልቭስን ከዚህ በላይ ማስቆጠር ነበረበት። እውነት ወልቭሶች ዛሬ በቃ ጀግና ሆነዋል። ያው አርሰናልን ፈትነውታል ብዬ ሳይሆን አርሰናል ይሄን ያህል መቸገር አልነበረበትም። ከዚህ በላይ ጎሎችን አስቆጥሮ ማሸነፍ ነበረበት። ሁለቱም ኦንጎሎች ናቸው። ቢሆንም ግን የአርሰናል ደጋፊዎች ይሄ ጣፋጭ 3 ነጥብ ነው። ዝም ብላችሁ ኢንጆይ አድርጉ። በቃ ችግሮች ነበሩ፣ ግን እያሸነፍክ አሁን ይሄ ብትሸነፍ ባለፈው ነው የተሸነፈው። አሁን ቢሸነፍ በጣም የከፋ ነበር የሚሆነውና ጣፋጭ ድል ናት ብዬ ነው የማስበው። ጨዋታውን ግን እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንኪዩ ጀሱስ ቴንኪው። ወይኔ ተዋርጄ ነበረ። አርሰናል በእኔ ጨጓራ መቀለድ መቼ ነው ግን የሚያቆመው? መቼ ነው የሚያቆመው? ጀሞ እኔ ቴንኪው በጣም ጀሱስ። አንተ የክለባችን ምርጡ ምንም መተኪያ የሌለ ምርጡ አጥቂ። አረ ተቃጠልኩኝ፣ አረ ነደርኩኝ በዛሬው ጨዋታ። አረ ወይኔ አረ ያሳፍራል፣ ደግሞ ያሳፍራል። እንዴት ነው እኛ የምንከላከለው? 1-0 እየመራን 88ኛ ደቂቃ ላይ ኳስኛ የዘን ጫና መፍጠር ባለብን ሰዓት እንዴት ነው ለነሱ ኳስ ሰተን እኛ የምንከላከለው? ምን አይነት አጫወት ነው የምንጫወተው? አራቲ በጨጓራችን እንደዚህ እንዲቀለድብን ወይኔ ይሁን። ግን ለማንኛውም ዋናው 3 ነጥብ እንደሆነ እኮ አውቃለሁ ጀማ። ዋናው 3 ነጥብ ሊሆን ይችላል፣ ግን አንዴ ከጨዋታም እኮ ጨዋታ አለው እኮ 3 ነጥብ እኮ የምንልበት እኮ ጨዋታ አይነት አለው። ቴንኪው ጀሱስ። ይሄን ቪዲዮ አንተን ላመሰግን ነው። ጨዋታው ሳልቅ ቪዲዮ እየሰራ ያለው ቴንኪው። አንተ ምርጥ ስትራይከር ነህ፣ በቃ ምርጥ ስትራይከር።